ሰላም እንዴት ናችሁ? ከመጋረጃ በስተጀርባ ምን እየተካሄደ ነው? ትምህርት ሚኒስቴር ውጤት ለምን እንዲዘገይ አደረገ? ወይስ ሪሚዲያል ቀርቶ ነው? ሁሉንም አብረን የምናይ ይሆናል። ሁላችሁም አት ዚስ ታይም ተጨንቃችኋል። ግን አንድ ማወቅ ያለባችሁ ነገር አለ። ቪዲዮን እስከ መጨረሻ ማየት አለባችሁ። ካልሆነ ምንም አይነት አጥጋቢ የሚባል ኢንፎርሜሽን አታገኙም። ለቻናላችንም አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ለሚመለከተው ወይም ይጠቅመዋል ለምትሉት ሰዎች ሼር በማድረግ ጀምሩ። ዳይሬክትሊ ወደ ዋናው ጉዳይ ስንገባ እንደሚታወቀው አይ ቲንክ ካስታወሳችሁ ባለፈው አመት ሪሚዲያል በጊዜ ተለቀው እንደነበር እና በሐምሌ ወር ነበር የተለቀቀው ውጤት። ግን ትምህርት ሚኒስቴር መቁረጫ ነጥብ ወይም ወደ ፍሬሽማን ለማለፍ ስንት ነጥብ እንደሚያስፈልግ በጣም አዘግይቶት እንደነበር ይታወቃል። ምክንያቱም ትምህርት ሚኒስቴር አንድ መግለጫ አውጥቶ ነበር እና ያ መግለጫ ትምህርት ሚኒስትሮች ላይ ከፍተኛ ዲቤት ፈጥሮ ነበር እና ጉዳዩን ለመፍታት ስብሰባ አድርገው ነበር። ለምሳሌ ቀጣይ አመት ሪሚዲያል ይኖራል ወይ፣ በስንት ፐርሰንት ነው መቁረጫ ነጥብ ስንት መሆን አለበት የሚለው ላይ ግምገማ አድርገው ነበር። ፋይናሊ ዲስከሽን ላይ ፋይናሊ ከተስማሙ በኋላ መጨረሻ ዲስከሽን ካደረጉ በኋላ መቁረጫ ነጥብ ይፋ አድርገው ነበር። ሌላ ደግሞ ሪሚዲያል ቀጣይ አመት እንደሚኖር አስታውቀው ነበር። ምክንያቱም ያን አመት ኢንትራንስ ፈተና ያለፉ በፐርሰንት በጣም አነስተኛ እንደነበሩ እና በቁጥር ስናያቸው በጣም አይ ቲንክ 8% እንደሚሆኑ ይታወቃል። በዚህ ምክንያት አሁን ሪሚዲያል እንደሚኖር አስታውቆ ነበር ማለት ነው። ከዘንድሮ ጋር ስናነጻጽር ውጤቱ እስካሁን አልለቀቁም። ምክንያቱ ምንድን ነው ብለን ስናይ አሁንም እንደ ላስት ይር ይሆናል። ምክንያቱም ብዙ መስተካከል ያለባቸው እና ኢንትራንስ ኤግዛም ያለፉ ተማሪዎች ገምግበው ቀጣይ አመት ሪሚዲያል እንደሚኖር የሚያስታውቁና መቁረጫ ነጥብ ይፋ የሚያደርጉ ይሆናል። ሌላኛው ደግሞ አሁን ላይ በጣም ብዙ ፌክ ኢንፎርሜሽኖች እየተለቀቁ ይገኛሉ ማለት ነው። በሁሉም ሶሻል ሚዲያ ቲክቶክም ሆነ ዩቱብ ላይም በጣም አሁን ላይ በተለይ ኢንትራንስም ሪሚዲያልም ተለቋል እያሉ በጣም ፌክ ኢንፎርሜሽኖች እየተለቀቁ ይገኛሉ ማለት ነው። ከሀሰተኛ መረጃ እናንተ ራሳችሁን መጠበቅ አለባችሁ። ሁሉም አሁን ላይ በዚህ ሰዓት ላይ እናንተን ለማደናገር ሁሉም ጋዜጠኛ የሚሆንበት ሰዓት ስለሆነ እናንተ ደግሞ ከሀሰተኛ ኢንፎርሜሽን ራሳችሁን መጠበቅ አለባችሁ። እኛ በዚህ ቻናል ፖዚቲቭ መረጃ ለእናንተ ይጠቅማል ብለን የምናስበውን የምናጋራችሁ ይሆናል። አዲስ ኢንፎርሜሽን ካለ የምናሳውቃችሁ ይሆናል። እስከዛ ድረስ ቻናላችን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ አዲስ ኢንፎርሜሽን እንዲደርሳችሁ ከአሁኑ የደውል ምልክቱን በማድረግ አብራችሁን ቆዩ።